አትስማቸው፣ አትከተሉ። አይ እሱ ሁለት ጥያቄ ነበር። እሺ በፊት ላይ ለምሳሌ አያቶች ወይም ያኔ ብዙ እውቀት ሳይኖራቸው ነብዩ እንደዚህ አድርጉ፣ ነብዩ እንደዚህ እርዶች ምናምን በቃ ሳያውቁ በጣም ብዙ ጊዜ እንደዛ ይሉ ነበር እና እነዛ ሰዎች ብዙም ልጆቻቸውም ሆነ በጣም እውቀት ሳይኖሯቸው ሞቱ፣ በማሻረክ ሁኔታ ላይ ያሉ ማለት ነው። አሁን እነሱ እንዴት ነው ማለት አላህ ይጠይቃቸዋል? ተመልከቱ፣ አያቸው አይደለ? ነቢይ ይድረሱልህ፣ ሺዎቹ ይድረሱልህ። ይህን ማን ያስተማሩ? ለህዝባችን፣ ለገጠሩ ህዝብ እነዚህ እኮ ናቸው። ከአንድ አላህ ጋር ሰውን ማስተሳሰር ሲገባ አላህ ይድረስልህ፣ አለቀ በቃ። እንደው ሺዎቹ ይድረሱልህ መጀን እንትን ይበሉ። ይህን እምነት ማን ነው ሀገራችን ላይ ያስገባባቸው? ከውላይ ለአሕባሽ፣ እነዚህ አሕባሽ ናቸው። الصوفية والأشاعرة والماتريدية الذين هم من أضل الناس على وجه الأرض. ለማንኛውም ሰውን ከአላህ ስብሐነ ወተዓላ ጋር አቆራርጦ ከፍጥረታት ጋር ማስተሳሰር ዳግም ወደ ባዕድ አምልኮ መመለስ ነው። ህዝብ ከፈጣሪ ጋር ብቻ ነው ሰው የሚተሳሰረው። ሰውየው በየትኛውም ጊዜ በየትኛውም ሁኔታው አላህ ስብሐነ ወተዓላን ብቻ ነው ሊጣራ የሚገባው። አላህና ነቢ ይድረሱልህ አይሆንም፣ በፍጹም አይቻልም። አንድ አላህ ብቻ ነው የሚደርሰው። ታቻለርና ስለዚህ እነዚህ ሰዎች ሳያውቁ የሞቱ ሰዎች እንዴት ነው ሁክማቸው? ነው እህታችን፣ እነዚህ ሰዎች ተሸውደው ገብታችን። ማን የሸውዳቸው? እነዚህ አዋቂ ተብዬዎች፣ እነዚህ ሰዎች ናቸው የሸውዷቸው። ስለዚህ ኃላፊነቱን እነዚያ ይወስዳሉ። ሊየሕሚሉ አውዛረሁም ካሚለተን የውም አልቅያማ ወሚን አውዛር አለዚነ ዩድሉነሁም ቢገይሪ ዒልም አላ ሰአ ማ የዚሩን አለ አላህ ሱብሓነሁ ወተዓላ። የራሳቸውን ወንጀል ይሸከማሉ አለ። ስለ እውቀት አለን ብሎ ስለሚያጠሙ ሰዎች ሲናገር የራሳቸውን ወንጀል ይሸከሟታል አለ። እንዲሁም ያጠመሟቸውንም ሰዎች ወንጀል ይሸከሟታል አለ። ኃላፊነቱን እነሱ እነዚህኞቹ ሳያውቁ የተሳሳቱት ሃኡላ መዕዙሩነ ቢጀህሊ፣ እነዚህ ባለማወቃቸው አላህ ሱብሓነሁ ወተዓላ የሚጠይቃቸው አይደለም። ሑጃ እስካልቆመባቸው ድረስ፣ ሑጃ እስካልደረሳቸው ድረስ ይህን ሽርክ ላይ መሆናቸውን የነገራቸው ሰው ካለና አይ አንቀበልም በቃ አለቅም ይህን መንገድን ካለ የዛኔ ኃላፊነቱን ራሱ ይወስዳታል። ነገር ግን ሑጃ እስካልቆመባቸው እስካልደረሳቸው ድረስ አላህ ስብሓነሁ ወተዓላ ቀብለ ኢቃመት ልሑጃ ላ ዩዓቂቡ አሐደን ምን ዒባዲህ፣ ከባሮቹ አንድንም የሚቀጣ የሆነ አምላክ አይደለም። በቁርአን ላይ ምን ብሏል? ወማ ኩና ሙዓዚቢነ ሐታ ነብዓሰ ረሱላ አለ። እኔ መልእክተኛ ወይንም ነቢይ ሳልክ የምቀጣ አይደለሁም አለ። ቸዋል ነቢይ ተልኮ መልእክተኛ ተልኮ አይን ይህን አልሰማም ካለ ነው አላህ ስብሓነሁ ወተዓላ የሚቀጣው። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። እኔ መልእክተኞችን ልክ ያለሁኝ አላምላክ አላህ ለምን እንደላካቸው ሲገልጽ ምን አለ? አብሳሪዎችና አስፈራሪዎች አድርጌ አለ። የሚያበስሩት በምንድን ነው? በአላህ ያመነ ገነትን ይገባል ብለው ያበስሩታል። አላህን የካደ ደግሞ ገሃነም ይገባል እያሉ ያስፈራሩታል። አብሳሪና አስጠንቃቂ ወይም አስፈራሪ ሲባል ይሄ ማለት ነው። መጨረሻ ላይ ምን አለ? ሊአላ የኩነ ሊናሲ ዐላ ላሂ ሑጀቱን በዕደ ሩሱል፣ መልእክተኛ ከላኩኝ በኋላ ለሰዎች የትንሣኤ ቀን በእኔ በአምላካቸው በአላህ ላይ ማስረጃ እንዳይኖራቸው አለ። ያ ማለት አላመጣህልንም ማስረጃ ነቢይ አላክልንም የሚለው ጥያቄ እንዳያነሱ ከወዲሁ ልክ ያለሁኝ አለ። ስለዚህ መረጃ ያልደረሰው አካል የውመል ቂያማ ሑጃ አለው ማለት ነው። አይቀጣውም። አላህ ሱብሓነሁ ወተዓላ የሚቀጣው መረጃ ደርሶት አይን አልቀበልም ያለን አካል ብቻ ነው። እሺ ሻሃዳ የሚይዘው ማን ነው? ሻሃዳ እያላችሁ ነው ኮሜንት ላይ። ሰላም ደህና ነሽ? እሺ እስልምና ነው መቀበል ፈልገሽ ነው? አዎ ነበርኩኝና መልሼ ክርስቲያን ሆኜ ነው። አሁን ግን ልክ እንዳልሆነ ገብቶኝ ትክክለኛ ሃይማኖት የሚያስፈልገኝ እሺ የምለውን ቃል አብረሽኝ ተከተልሽ በይ። ይሰማሻል? አዎ ይሰማኛል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው።
እሺ እህቴ ስለ ሶላት አስተጋገር ምናምን ትችላለሽ? አይ አልችልም፣ የምታስረዳኝ ደስ። እሺ ዚክራ የምትለዋለች ኮሜንት ላይ አንድ ቁጥር ጻፊላት። ዚክራ ፎሎ አድርጊያት ተከታትለሽ፣ እሷ ታስተምርሻለች። እሺ ዚክራ ጻፊላት አንድ ያ ወና 11 ቁጥር ጽፋልሻለች። ዘመን ማለት ነው አሉ በዚህ ዘመን አውሊያኡላህ ለምሳሌ እኔና አንቺ ማለት የተለየ ተሰጥኦ ምናምን ያላቸው እንደዛ ሲባል ስለምሰማ ነው። ዝም በያቸው። ለማንኛውም ወልይ ማለት ወይም አውሊያኡላህ ማለት ነው ማለት ነው። ወልይ ብሎ ማለት አላህ ሱብሓነሁ ወተዓላ ወዳጅ ማለት ነው። አልሙሒብ ናስር ሊላህ ሱብሓነሁ ወተዓላ የአላህ ወዳጅ ማለት ከሆነ ትርጉሙ አንቺ አላህን ተወጃለሽ አትወጂም? ማለት ትወጃለሽ አይደለ? ሚወት ሆነሻል። እወደዋለሁ። ስለዚህ فبقدر ما عندك والمحبة لله سبحانه وتعالى فأنت وليا لله عز وجل. አንድ ሰው ከእርሱ ዘንድ ባለው በኢማንና በተቅዋው ልክ ለአላህ ስብሐነ ወተዓላ ወልይ ነው። አላህ ስብሐነ ወተዓላ በቁርአን ላይ ወልይ ማለት ምን ማለት እንደሆነ ባጭሩ ተናግሯል። በሱራ ዩኑስ ላይ ሲናገር ምን አለ? አላ ኢነ አውሊያአ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን لهم البشرى في الحياة الدنيا وفي الآخرة لا تبديل لكلمات الله ذلك هو الفوز العظيم. ألا أواج إن أولياء الله يا الله وليوج ولم يا الله ولاجوج لا خوف عليهم ولا هم يحزنون بالنرس لا يفرهت اللباتهم ما يزنون من ماله ما نحن نزيه الله وليوج الذين آمنوا وكانوا يتقون على النزيه يامنونا ينينم يميفرون على أيش سلزي عند سو بأمنة لكنا لا الله بالله فرات شالك يا الله ولينا سلزي ما نين يا مسلم يا الله ولينا وما نسمع يا الله ولاجم ወጥቷል እንጂ የሆነ ሰው ለይቶ አከሌ ወልይ ናቸው እነዚህ የሆነ ነገር ይገለጥላቸዋል የሆነ ነገር ከራማ እንትን አላቸው ነው። አላህ ሱብሓነሁ ወተዓላ ለሚወደው ሰው ከራማ ሊያደርግ ይችላል። ለምሳሌ ሱሐቦች ከማነው ከታቢዒዎች ከሱሐቦች ራሱ በባህር ላይ ይሄዳሉ ሱሐቦች፣ ይሄ ከራማ ይባላል። አላህ እነርሱን አክብሯቸው የሚያደርግላቸው የመንከባከብ ነገር እሱ ከራማ ይባላል። ልክ እንዲሁ አቡ ሙስሊም አልኸውላኒ የሚባል ታቢዒ ነው። እሳት እንዳያቃጥለው አድርጎለታል አላህ ሱብሓነሁ ወተዓላ። እነ ሰዕድ ብን አቢ ወቃስ በውሃ ላይ ሄደዋል። ይሄ ከራማ ይባላል። እሺ እና የሆነ አካል ተለይቶ እንደዚህ አካል ወልይ ናቸው ምናምን ብለው እንደዚህ ሰውን ወደ ባዕድ አምልኮ የሚመሩ ሱፊዎች ይሄ በፍጹም መንገዳቸው ሰይጣናዊ መንገድ እንጂ እስላማዊ መንገድ አይደለም። እሺ ሁለተኛ ጥያቄ ህልም በእስልምና እንዴት ነው ትክክለኛ ማለት ትርጉም ምናምን አለ? ህልማችሁ ወህያችሁ ነው የተባሉ እኛ ነን? ነቢያችን ሰለላሁ ዐለይሂ ወሰለም ህልም ለነቢያት ከተሰጠ ግልጠተ መለኮት ከዚያ መካከል አንደኛው እንደሆነ ገልጸዋል። ነቢያቶች ከአላህ ሱብሓነሁ ወተዓላ ዘንድ መለኮታዊ ቃል የሚገለጥላቸው በብዙ መንገድ ነው። አንደኛ በህልም ነው። ለምሳሌ ኢብራሂም ዓለይሂ ሰላም ልጅህን እረድ የተባለው በየትኛው የራእይ አይነት ነው ከተባለ በህልም የራእይ አይነት ነው። በህልሙ ነው አላህ ሱብሓነሁ ወተዓላ ያዘዘው። ስለዚህ ህልም ከዚያ ነው። ነገር ግን የነቢያትና የኛ የሚለየው ምንድነው? ነቢያቶች ሁሉም ህልማቸው ከአላህ ዘንድ ብቻ ነው። የኛ ግን ከአላህ ሱብሓነሁ ወተዓላ ዘንድ ብቻ አይደለም። አንዳንዴ መልካም ነገራቶች ከአላህ እናያለን፣ ክፉ ነገር የምናያቸው ደግሞ ከሰይጣን ናቸው። ለምሳሌ ሰውየው እንቅልፉን ተኝቶ በህልሙ ግብረ ስጋ ግንኙነት ሲያደርግ ቢያይ የማትበቃለት ሴት ጋር እንደዚህ ወይም ሴት የማይበቃለት ወንድ ጋር በህልማቸው ያያሉ አይደለ ሰዎች። ያ ከአላህ ሳይሆን ከሰይጣን ነው። እንዲህ ክፉ ነገራቶች፣ መልካም ነገራቶች ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ ናቸው።
ያ ያየነው ታዲያ ህልም ከአላህ ነው ብለን ያስብ ነው እንደው ሊሆን የሚችል ነው ወይስ ላይሆን ይችላል ምናምን እሱን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አንድ ሰው በህልሙ ክፉ ነገር ስላየ በቃ መጥፎ ነገር ሊደርስብኝ ነው ብሎ ራሱን ሊያጨናንቅ አይገባም። የሆነ ጥሩ ነገር ስላየ ደግሞ ይሄን ነገር ላገኝ ነው ብሎ ሙሉ በሙሉ ተስፋ አድርጎ መጠበቅ ተገቢ አይደለም። መስራት ያለበትን ይሰራል። የአላህ ሱብሓነሁ ወተዓላን ቀደር ቀዳ እሱን መሰረት አድርጎ አላህ የወሰነልኝን አገኛለሁ ያልወሰነልኝን አላገኝም ብሎ ያምናል ማለት ነው። ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና። እሺ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው። እኔ ሁለት ጥያቄ ነበረኝ። እሺ አሁን ለልጆች ለህፃን ልጆች ብር ምናምን አንገታቸው ላይ ወጃቸው ላይ ይታሰራል። ለአይን ለሰው አይን መድኃኒት ነው፣ ለሰው አይን ጥሩ ነው ይባላል። ይሄ ነገር ሽርክ ይሆናል ወይ አይሆንም? ህጻናት ልጆች አንገታቸውን እያንጠለጠሉ ከሰው አይን ይጠብቃቸዋል ብሎ ማሰብ ይሄ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ተናግረዋል፣ አስጠንቅቀዋል። ማለት ነቢይ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ አሽረክ፣ እርዝን ያንጠለጠለ ሰው በእርግጥም በአላህ ላይ አጋራሉ። وقال النبي صلى الله عليه وسلم من علق تميمة فلا أتم الله له، እርዝን ያንጠለጠለ ሰው አላህ ጉዳይን እንዲያሟላልን ብሎ ይህ ሰው አላህ ጉዳይን እንዲያሟላለት አሉ። لأنه توكل على غير الله سبحانه وتعالى፣ ምክንያቱም ይሄ ሰው ከአላህ ውጭ ባለ በሌላ ነገር ላይ ስለተወከለ። ሰው መወከል ያለበት በማን ነው? መመካት ያለበት በአላህ ስብሐነሁ ወተዓላ ነው። وعلى الله فتوكلوا إن كنتم مؤمنين، አማኞች እንደሆናችሁ በአንዱ በአላህ ብቻ ላይ ተመኩ። ስለዚህ ሰውየው ይሄንን እዚህ እያንጠለጠለ በዚህ ነገር ላይ መወከል የተገቢ አይደለም። ይሄ ሰርዝ ብሎ ማለት ነው شيء يعلقونه على الأطفال وعلى الحيوانات بقصد جلب المنفعة ودفع الضرر። ሰርዝ ብሎ ማለት ሰዎች በህፃናት ልጆች ላይ ወይም በእንስሳት ላይ የሚያንጠለጥሉት ነገር ሲሆን ታሳቢነት አድርገው ክፉን ነገር ይከላከላል ይሄ ነገር ወይንም ጥሩን ነገር ያመጣል ብለው ተመልከቱ። የሰዎችን አይን ይከላከልለታል፣ ክፉን ነገር ይከላከላል። ጥሩን ነገር ያመጣል ማለት በቃ ጤናውን ያመጣለታል ብለው አስበው እነዚህ ሰዎች የሚያደርጉ ይሄን ክፉን ነገር የሚከላከለው እና ጤናን የሚያመጣው ማን ነው? አላህ ሱብሓነሁ ወተዓላ ነው። ወዛቻል ወያዕቡዱነ ሚን ዱኒላሂ ማ ላ የንፈዑሁም ወላ የضሩሁም፣ ሊጠቅሟቸው ሊጎዳቸው የማይችሉ ነገራቶችን ከአላህ ውጭ ያሉ አካሎችን ይገዛሉ አለ። ታያችሁ፣ ለዚህ ነገር ይሄንን አሳልፈን ከሰጠነው መጥቀምና መጉዳት ይሄ ነገር ይችላል ካለን በአላህ ስልጣን ላይ ሌላን አካል አጋራም ማለት ነው። ይሄ ነው ሽርክ ብሎ ማለት። الشرك معناه تسوية غير الله مع الله في خصائص الله። ሽርክ ብሎ ማለት ትርጉሙ ከአላህ ስብሐነሁ ወተዓላ ውጭ ያለን አካል ለአላህ ብቻ በሚገባ የአምልኮ ስርዓት ላይ ያንን አካል ማጋራት ማለት ነው። አላህ ስብሐነሁ ወተዓላ ብቻ የሚገባው አምልኮዎች አሉ። በእነዚህ በአምልኮ ስርዓቶች ላይ ሌላን አካል አንዲትም አምልኮ ቢሆን ከሰጠነውና ካጋራን ያንን አካል ይሄ ሽርክ ይባላል። كدعاء غير الله سبحانه وتعالى والاستغاثة بغير الله سبحانه وتعالى والاعتقاد بأن هذا الشيء ينفع ويضر يعني هو غير الله سبحانه وتعالى. إيه شركنا سلزي إن الرجل أشرك يا رسول الله صلى الله عليه وسلم لزينه من علق تميمة فقد أشرك. لزين أنت لا ترسو بركتم ما جرّا ولا إيه ناقيتها تشوف ساتكورتون بتعرفوا ولا بنيانة يقولات ما يمتعبن كهونا عند الجلاء جيتن ونم بسات لا جيتن يعني كورتن دنال فتزنا وتشوف على الله إيه الرجل ከአላህ ስብሐነሁ ወተዓላ ከእስማኤል ዙሪያዎች የሆኑ የአስር አካሎችን ባሪያ ሁር እንዳደረገ ምንዳን አላህ ስብሐነሁ ወተዓላ ይጽፍለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ጀዛኩላህ ኸይር። አሁን አንድ ጥያቄ ለኢቴ ልጆች እንትን መስራት ይችላሉ? ፍጥር ለኢቴ ልጆች ፍጥር መስራት ይችላሉ? ይቻላል። እሺ በቃ እናመሰግናለን። አላህ ይስጥልን።